አንድ ለናቱ ሺ ለጠላቱ አጋጨው እኮ ብሩኬ ጀግናው። አይፋሲል መጀመሪያ ሲፎክር እንዳልነበረ ማለት እየተመጻደቀ ነበረ እና ያ መመጻደቁ ግን ብሩኬ እስከሚመጣ ድረስ ብቻ ነበረ። ከዛ በኋላ የፋሲል እጣ ፈንታ ማልቀስ ነው የሆነው። ልቀቀኝ ልቀቀኝ አለ እኮ እንደ ሴት አለቀሰ። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዙ ትርፍ ይበልልኝ። እንግዲህ ውድ ቤተሰብ ነገሮች እየከበዱ እንጂ እየቀለሉ አልመጡም። በእውነት ከብዶናል፣ ለማመንም ተቸግረናል። ፕራንክ ነው እውነት ነው የሚለው በጣም ውዝጋቢ ውስጥ ከቶናል ማለት ነው። ሙሉ ተመልካች ውዝጋቢ ውስጥ ገብቷል እና አቶ ፋሲል ያደረጋቸው ነገሮች ልክ እንደ ጀብድ እያያቸው ነው። ማለትም ሀይሚን ጠልፎ መውሰዱ፣ አስገድዶ በቀን ስልኳን መቀማቱ፣ ከቤቱ ዘግቶ ማስቀመጡ ለሱ ከፍቅር አንጻር ነው እንጂ ሌላ ነገር አስቤ አይደለም እያለ ነበር። እንዳሰብክ ቁጠረው። እችን ልጅ ምንም ባታደርጋትም በግዴታ ወስደን ያስቀመጥካት ከቤት። ስለዚህ ተዳፍረሃታል፣ መብቷን ተዳፍረሃል። ሌላ ነገር አስቤ አይደለም። ከዚህ በላይ ምን ልታደርግ ነበር አቶ ፋሲል? እና ያው እንግዲህ ከጎኔ ትሆናላችሁ ብዬ ተስፋ አደርጋለሁ አለ። በምን ስራ ነው አንተ ከጎን የምንሆነው? ምን አይነት አደፋፈር ነው ያለ ግን አንተ ፋሲል የሚባል ሰውዬ ግን በጣም ከባድ ነው። ውድ ቤተሰቦቼ ማለት ነው የምሬን ነው የምላችሁ። ፋሲል ገና መጥቶ መግቢያው ላይ እያወራ የነበረው ሁሉ ማለት በቃ አሁን እነሱ ሲመጡ መጨረሻ ላይ በስተት ነበር የመጣሁት፣ ሁለታችሁ ህይወታችሁን ቀጥሉ ብሎ ሁሉንም ነገር ፈትቶ በይቅርታ አልፎት ሁለቱንም ይቅርታ ጠይቆ ከሁለታቸው መካከል ይወጣል ብዬ እየጠበቅኩ እያለ እሱ ግን ስራው ሌላ ነበረ። ጭራሽኑ ዛሬም ራሱ የትናንት መጥለፉ ሳያንሰው ዛሬም ራሱ ግዴታ ከኔ ጋር ነው የምትሄጂው፣ ብሩኬን ከህይወታችን አስወጥተን እኔ እና አንቺ ህይወታችን እንቀጥላለን እያለ ነበረና ሀይሚ ነገሩን ወደ ህግ እንደወሰደችው እያወቀ ከዛ ላይ ደግሞ ፍቅር ምናምን ፍቅሬ ነሽ ፍቅረኛሽ ነኝ ብዙ ቪዲዮዎች አሉ ብዙ ቴክስቶች አሉ ምናምን እያለ ነበር። ያው ያወሩትን ነገር ልክ እንደ ማስረጃ እየተጠቀመበት ነውና ይሄ ነገር አሁን ትምህርቱ ምንድን ነው? ማለት ማንኛውም ሰው ያፈቅራል። ያፈቀራትን ሴት ደግሞ በግዴታ ወስዶ የእሱ እንደማድረግ ይሄን ነው እየተማረን ያለ ነው። ከዚህ ጋር የሴት ልጅ መብት መከበር የለም። ሴት ልጅ የፈለገችውን ህይወት መኖር የለም። ከተፈቀረች ግዴታ ካፈቀራት ሰው ጋር ብቻ መኖር አለባት። ስለዚህ ማንም ሰው ጠልፎ ወሰደ ምንም አደረገ ተጠያቂነት የለውም ማለት ነው። እንደዛ ነው እየተማርኩ ያለሁት አሁን እኔ። ሀይሚ ነገሩ ወደ ህግ መውሰዷ በጣም ጥሩ ስራ ነው የሰራችው። ምክንያቱም እንደነዚህ አይነት ሰዎች ግዴታ በህግ መጠየቅ አለባቸው። የልብ አድርስ ህግ ባይኖርም ግዴታ ነው መጠየቃቸው። ምክንያቱም ዛሬ በጠራራ ፀሐይ ዘርፈው ከወሰዱ ነገ ምን አይነት ነገር እንደሚያደርሱ ስለማይታወቅ እና ብሩኬ እንግዲህ ያው እንደመጣ ነበር አጋጩን ያወለቀው። ማላመጫውን ወደ ማዳመጫው እኮ ነው የወሰደው። ያው ነገሮች ፈጠንጠን ቢሉም ብሩኬ መታው፣ ከዛ ደም ፈሰሰ፣ ከዛ ሀይሚን ሶፍት ስጭኝ አላት። እኔ ግን ዛሬ በጣም ከብዶኛል ነገሩ ማለት ገና ሰውን እናስተምራለን ብላችሁ ወይም ሀይሚና ልጁ ወዳልተፈለገ ቦታ እየተገባ ነው። ብሩኬ ዛሬ በጣም ነው የተናደደው፣ ከአቅም በላይ ተናዷል። አውጥቶ መናገር አቅቶት እንጂ ውስጡ ተቀጣጥሏል፣ እውነት ለመናገር ማለት። ስለዚህ ለምንድን ነው ይሄን ያክል መናደድ የሚያስፈልገው? ለምንድን ነው ይሄን ያክል መቃቃር ያስፈለገው እንዴ? አረ ከዚህ ጋር አቁሙት፣ በቃ ይበቃል። የምር ሀይሚ በቃሽ። ከዚህ ጋር ሰውን ለማስተማር ብላችሁ የጀመራችሁት ነገር የእናንተን ህይወት መበጥበጥ የለበትም። ይሄው አይናችን እያየ እየተበጠበጠ ነው። ብሩኪያውን ዛሬ ሀይሚ ስታቅፈው ሀይሚ ስትይዘው አይታችኋል፣ እንዴት አይነት ስሜት ሲያሳይ እንደነበረ። ያ ማለት በጣም ውስጡ ላይ እየተቀጣጠለ እሳት አለ ማለት ነው። ስለዚህ ቅመሟዬ እንለምንሽ እባክሽን የኔ ቆንጆ ይበቃል፣ ብታቆሚ ጥሩ ነው። ብሩኬ ከአቅም በላይ እየተናደደ እያየች ነው። የምር አንዳንዴም ለስሜቱ መጠንቀቅ ጥሩ ነው እና ብሩኬ እንደዚህ እየተጋፈጠ ያለው ሀይሚን ስለሚወዳትና ስለሚያፈቅራት ነው። የምሬን ነው የምላችሁ። ስለዚህ እንደዚህ ለሚታገልላችሁ ሰው ደግሞ ግዴታ ደግሞ እናንተ ልታስቡ ይገባል። እና ቅመሟዬ እባክሽን ይቅር፣ በቃ ይቅር። እንዴ እናንተ ጎበዝ ናችሁ እኮ ስንት ስራ እያለ ስንት ስራ ሰርታችሁ እኮ ዩቲዩብ ላይ ቪዲዮ መጫን ትችላላችሁ። እና ግዴታ እንደዚህ እናንተን የሚያቃቅራችሁ ነገር መሆን የለበትም። እውነት አሁን ብሩኬ ይሄን ልጅ መተው አይደለ? ጥርሱ ቢረግፍ ማን ነበር የሚጠየቀው? ብሩኬ ነው አይደለ? ብሩኬ ነው አደጋ ውስጥ የሚገባው። ሀይሚም ራሱ እንዳያችሁት ነው ማለት በጣም ተጨንቃለች። ነገሩ በእሷ በኩል የመጣ ቢሆንም ግን ከአቅሟ በላይ በጭንቀት ልትፈነዳ ነው። ምክንያቱም ብሩኬ እንደዛ ሲሆን እያየችው ነው። በእኔ ምክንያት ነው የሚለው ራሱ ሰላም እየሰጣት አይደለም አሁን ላይ። ለእሷም ራሱ እንደዚህ አይነት ነገሮች ህይወቷን አደጋ ነው የሚጥለው። እንደዚህ ከሆነ የምር እኛ ራሱ ባንማር ነው የሚሻለው። እግዚአብሔርን ሀይሚና ብሩኬ እንደዚህ ሰላማቸውን ከሚያጡ ለምን ትምህርቱ ጥንቅር ብሎ አይቀርም?
እሺ አሁን ከዚህ በኋላ ሄዱ ወደ ቤት። ከዚህ በኋላ የሀይሚና የብሩኬ ሁኔታ እንዴት ነው የሚሆነው? በስልክ እያወሩ ነው? ብቻ ለእኔ ትንሽ ከብዶኛል ዛሬ። ግን እኔ የብሩኬን ጀግንነት ሳላደንቅ አላልፍም። እግዚአብሔርን ነው የምላችሁ። ጀግናው ሚስት በሚስትና በሀገር ቀልድ የለም። በሀይሚ ከመጡ ምንም ይሁን ታናሽም ይሁን ታላቅም ይሁን እኔ አልደራደረም፣ አጋጨዋለሁ ብሏል አይደለ? የተግባር ሰው ይኸው ዛሬ በተግባር ነው ያሳየው። እንግዲህ ፋሲል ወስዳታለሁ ብሎ ሲገለገል ማን ነው የወሰዳት? ብሩኬ ነው። እና ፋሲል የምትባል ሰውዬ ከህይወታቸው ውጣ። እኔ እንዴት ልሆን? እኔ አንቺን ትቼ መኖር አልችልም ይላል እንዴ! አረ መኖር ትችላለህ እንዴ! ከላይ ሴት የለም ያለ ማነው? አንተ ሰውዬ ግን አረ እኔ ይሄ ሰውዬ ጨጓራዬን እየላጠኝ ነው ቤተሰብ። እና ከዚህ በኋላ በቃ ይሄ ሰውዬና ብሩኬ መገናኘት የለባቸውም። ከተገናኙ በጣም ከባድ ችግር ነው የሚፈጠረው።